ሰላም ዩቲዩብ እንዴት ቆያችሁኝ? እኔ ደህና ነኝ። እንግዲህ ዛሬም ለየት ባለ ርዕስ ተገናኝቻለሁኝ። ስለ ዲቪ ሎተሪ ነው የምናወራው። በዛሬ ቪዲዮአችን ላይ ዲቪ ሎተሪ ለምትሞሉ ሰዎች ወሳኝ የሚባሉ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ከዚህ በፊት እንደሚታወቀው ዲቪ ስትሞሉ ምንም አይነት ክፍያ አይጠይቅም ነበር። አሁን ላይ ግን በአዲሱ ሲስተም ዲቪ ሎተሪ የሚሞላ የማንኛውም ሀገር ዜጋ የሆነ ሰው ክፍያ እንዲከፍል ተገዷል። ይህን የሚሆነው በኦንላይን ዴቢት እና ክሬዲት ካርድ ነው። እንግዲህ ካስተዋወቋቸው አንደኛው ነገር ይህ ነው። ሌሎችም አዳዲስ መረጃዎች እንግዲህ ወደ መጨረሻ ላይ የምነግራችሁ ይሆናል። ይህ እንግዲህ 55,000 ሰዎች ቪዛ የሚያገኙበት የአሜሪካ ፕሮግራም ነው። የዳይቨርሲቲ ቪዛ ፕሮግራም ነው። እንዴት መውላት ትችላላችሁ? እናም ብዙ ሰዎች የሚሳሳቷቸውን 5 ስህተቶችና አዳዲስ ምን ተጨመረ የሚለውን አብረን የምናየው ይሆናል። እንግዲህ የዲቪ ሎተሪ እንዲደርሳችሁ እንዴት በትክክል መሙላት አለባችሁ፣ ምን አይነት ዶክመንቶችንስ ማዘጋጀት አለባችሁ፣ ብቻችሁን ከቤተሰባችሁ ጋር ከትዳር አጋራችሁ ጋር የምትሞሉ ከሆነስ ምን ማድረግ አለባችሁ የሚለውን እናያለን። እኔ ምዞ ነኝ። ይህን ቪዲዮ ዲቪ ሎተሪ መሙላት ለሚፈልገው ጓደኛችሁ ወይም ቤተሰብ ላኩላችሁ። ከመጀመሪያችን በፊት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትከታተሉን እንጠይቃለን። እንግዲህ መጀመሪያ ላይ የምናነሳው ነገር ምን አይነት ዶክመንቶችን ማዘጋጀት አለባችሁ። ከፎቶ ስንጀምር ብዙ ሰው ፎቶ ላይ የሚሳሳታቸው ስህተቶች አሉ። መጀመሪያ ፎቶ ስናዘጋጅ ምን አይነት ፋይል ታይፕ፣ ሳይዝ እና ባክግራውንድ መሆን እንዳለበት በዝርዝር እናያለን። መጀመሪያ ፎቶ በ6 ወር ጊዜ ውስጥ የተነሳችሁት ሊሆን ይገባል። ይህም የሚሆነው እንግዲህ አሁናዊ ገጽታችሁን እንዲታይ ተፈልጎ ነው ማለት ነው። እናም ጆሮአችሁ ሙሉ በሙሉ ሊታይ ይገባል። ደግሞ 600 ፒክሰል በ600 ፒክሰል ሊሆን ይገባል እና የፎቶአችሁ ሳይዝ ደግሞ 240 ጊጋባይት ሊሆን ይገባል። ይህ ማለት ከ1 ሜጋባይት አይበልጥም ወይም 1 ሜጋባይት አይሆንም። በመቀጠል ባክግራውንድ ሊሆን የሚገባው ነጭና ነጭ ብቻ ነው። ከዚህ ውጭ ከሆነ ሲስተም አይቀበልም ማለት ነው። ለምሳሌ ፎቶ ቤት ስትነሱ ሳይዙን 600 ፒክሰል በ600 ፒክሰል እና ባክግራውንድ ነጭ አስደርጋችሁ መነሳት እና መጠቀም ትችላላችሁ። ትነሱበት ወቅት የመስሪያ ቤት ልብስ መልበስ፣ መነጽሮችን መጠቀም እንዲሁም የተለያዩ ጌጣጌጦችን ማድረግ በፍጹም የተከለከለ ነው። ሁለተኛ ደግሞ የምናየው ሚስ ኢንፎርሜሽን ነው። ይህ ማለት የጎደለ መረጃ ካለ ቢደርሳችሁ እንኳን ኢንተርቪው ጊዜ ሊጥሏችሁ ይችላሉ ማለት ነው። ለምሳሌ አሁን አግብታችሁ ሲንግል ነን ብላችሁ የምትሞሉ ከሆነ ወይም ደግሞ ሳታገቡ ሜሪድ ብላችሁ የምትሞሉ ከሆነ ይህ እንግዲህ ቢደርሳችሁ እንኳን ኢንተርቪው ላይ ሊጥላችሁ ይችላል ማለት እና በጣም መጠንቀቅ ያለባችሁ ነገር ይሄ ከመረጃ ጋር ተያያዙ ነገሮችን በጥንቃቄ ልትሞሉ ይገባል ማለት ነው። የቤተሰብ የምትሞሉ ከሆነ ደግሞ ከ21 ዓመት በታች የሆነ አንድ ላይ ነው የምትሞሉት። ከ21 ዓመት በታች ያሉ ልጆች ካሉ እንግዲህ እነሱ በቤተሰብ ፎርም ውስጥ ነው ማለት ነው የሚሞሉት። ሶስተኛው ደግሞ መልቲፕል ኢንትሪ ነው። አንድ ሰው ፎርሙን እንግዲህ 2 ጊዜ መሙላት የተከለከለ ነው ወይም ደግሞ ከዛ በላይ መሙላት የተከለከለ ነው ማለት ነው። እንደዛ ካደረጋችሁ ሲስተሙ ዲስኳሊፋይ ያደርጋችኋል ማለት ነው። ግን ባልና ሚስት አሁን መሙላት ይችላሉ። ማለትም ባል በሱ በኩል ሚስቱን ጨምሯት፣ ሚስትን በሷ በኩል ባልን ጨምራ መሙላት ትችላለች ማለት ነው። አራተኛ ላይ የምናየው ደግሞ ስካመር ምስሊድ ነው። ይህ ማለት በተለይ በአሁኑ ወቅት ክፍያ ከመኖሩ አንፃር የተለያዩ ስካም የሚያደርጉ ግለሰቦች አሉ። ለምሳሌ የተለያዩ ሊንኮችን በመላክ ስካም ስለሚያደርጉ ተቻለ መጠን ልትጠነቀቁ ይገባል። እንግዲህ ክፍያ የምትከፍሉት ዲቪ ፕሮግራም .state.government የሚሰኘው ዌብሳይት ላይ ብቻ ነው። ፎርም ሞልታችሁ ሲጨርሱ የምትከፍሉት $1 ክፍያ ማለት ነው። ያው ግን ትንሽ የምንቸገረው ኢትዮጵያ ላይ ሆነን ኦንላይን ፔመንት ለመፈጸም በጣም አስቸጋሪ ነው። ያው ስለ ፔመንቱ ወደ መጨረሻ ላይ እንግዲህ በደንብ እንመጣበታለን ማለት ነው። አምስተኛና የመጨረሻው ደግሞ ኮንፊርሜሽን ነምበር ነው። ይህም ማለት ፎርሙን ከሞላችሁ በኋላ የሚደርሳችሁ የሚስጥር ቁጥር እንደማለት ነው። ይህ እንግዲህ በኋላ ላይ እንደደረሳችሁና እንዳልደረሳችሁ የምታረጋግጡበት ቁጥር ሲሆን ይህንን ወይ ስክሪንሾት አድርጋችሁ ወይ ደግሞ ፕሪንት አድርጋችሁ ማስቀመጥ ይኖርባችኋል ማለት ነው። ስለዚህ በጣም ኢምፖርታንት የሆነ ነው። እንግዲህ አንዳንድ ሰዎች ቁጥሩ ተፍቶባቸው መድረስና አለመድረሱን ማረጋገጥ ያልቻሉ ሰዎች ስላሉ በተቻለ መጠን በጥንቃቄ ለማስቀመጥ ሞክሩ። መቼ እንሙላ ምናምን ለምትሉኝ ሰዎች ደግሞ በአሁኑ የሞሚያ ጊዜ እንግዲህ የ1 ወር ጊዜ ገደብ ነው የሰጡት። ስለዚህ ዲቪ ፕሮግራሙ ከተጀመረ በኋላ ባሉት 4-5 ቀናት ውስጥ ባትሞሉ
እላለሁ። ምክንያቱም በጣም በሚሊዮን የሚቆጠሩ ሰዎች ስለሆነ የሚሞሉት ሰርቨሩ በጣም ይጨናነቃል ማለት እና ደግሞ በመጨረሻዎቹ ቀናት ውስጥ ባትሞሉ እላለሁ። እኔ ሰጀስት ማድረጋችሁ እንግዲህ መሀል ላይ ባሉት ቀናት ውስጥ ብትሞሉ አሪፍ ነው ብዬ አስባለሁ። እንግዲህ ወደ ክፍያው ስንመጣ ለምን ክፍያ ተደረገ የሚል ጥያቄ አእምሯችሁ ላይ ይመጣል ብዬ አስባለሁ። እንግዲህ እነሱ የራሳቸው የሆነ ምክንያቶች እንዳላቸው ተናግረዋል። ከዛ ውስጥም እንግዲህ ዲቪ ሎተሪ ጋር በተያያዘ ከፍተኛ ሪሶርስ እናወጣለን፣ ሰዎቹን ለመምረጥ የሚወጡ ወጪዎች አሉ፣ ያ ራሱን በተቻለ ከቨር እንዲያደርግ ነው ብለዋል። እንግዲህ በአመት በሚሊዮኖች የሚጠጋ ከ40 ሚሊዮን በላይ ሰዎች አፕላይ ያደርጋሉ። እንደውም ካጋሩት ዳታ ላይ ስናይሳ በጣም በሚያስገርም መልኩ ከአንዳንድ ሀገራት ውስጥ ከ500,000 በላይ የሆኑ ሰዎች እንግዲህ አፕላይ ያደርጋሉ ማለት ነው። ይህ ማለት በጣም ብዙ ሰው ወደ አሜሪካ መሄድ ይፈልጋል ማለት ነው። ስለዚህ $1 ክፍያ አለው ማለት እንግዲህ ለአንደኛ አይነት ታዳጊ ሀገራት የዶላር ክፍያ መፈጸም የማይችሉት ጋር አክሰሱን በዛው ያሳያል ማለት ነው። ምን ያህል የቪዛ ካርድ የማስተር ካርድ ያለውን ሰው ያውቃሉ ማለት ነው። እና በጣም ከባድ ነው። ያ የሌለው ሰው እንግዲህ ፊልተር እያደረጉ የተሻለ ሰው መውሰድ እንፈልጋለን እያሉ ይመስለኛል። ከተመረጣችሁ በኋላ እንግዲህ የነበረው $330 ክፍያ እንግዲህ አሁንም እንደነበረ ነው። እሱን አሁን በፊትም አለ አሁንም አለ ማለት ነው። በመቀጠል እንግዲህ መልቲፕል ኢንትሪ ነው። ይህ እንግዲህ ሲስተሙን እየበጠበጠ እያስቸገራቸው ነው። አንድ ሰው ከ4 ጊዜ በላይ በየቀኑ የሚሞላበት ጊዜ ነበር። አሁን ግን ክፍያ ስላለው አንድ ሰው $1 በላይ ከአንድ ጊዜ በላይ ስለማይሞላ እንግዲህ ይህንን ችግር ይቀርፋል ማለት ነው። በመቀጠል እንግዲህ $1 ክፍያ ጋር በተያያዘ የመጀመሪያው ነገር ራሳችሁን ከአጭበርባሪዎች መጠበቅ ነው። ዌብሳይት እንግዲህ ልትሞሉበት የሚገባው የራሳቸው ኦፊሻል ዌብሳይት አለ። እሱን እንግዲህ ዲስክሪፕሽን ላይ አስቀምጥላችኋለሁ። እና አሁን ደግሞ የክፍያ ሲስተሞቹን አሁን አንዳንድ እንዳልኳችሁ ኢትዮጵያ ላይ ሆነን ኦንላይን ፔመንቶችን ለመፈጸም ያስቸግራል። ያው እንግዲህ ክፍያ መፈጸም የምንችለው በቤተሰብ በጓደኛ አሊያም ደግሞ እዚሁ ሀገር ላይ አንዳንድ ፔመንት ሜተዶች አሉ። ለምሳሌ አሁን እንደ ባይቢት ማስተር ካርድ ባሉ መፈጸም እንችላለን ማለት። ሌሎች አማራጮችም ካሉ እንግዲህ ኮሜንት ላይ ያስቀምጡልኝ። አብራችሁ የነበርኩት ይምዞ ነኝ። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ያደርጋችሁ እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ።